ሻሎም ሻሎም። ስሜ ነቢይ አየሁን አሰግድ ይባላለሁ። ዛሬ መንፈሳዊ ነገሮችን ልንማማር ወደዚህ ሜዳ መጥቻለሁ። ዛሬ የምንማማረው ሃይማኖትና ከሃይማኖት ጋር የተያያዙ ነገሮችን እንማማራለን። ዛሬ የምንማረው ርዕሶች አንደኛ ሃይማኖት ምንድነው? ሁለተኛ ሃይማኖት ለምን አስፈለገ? ሶስተኛ ሃይማኖቶች የተከፋፈሉበት መስፈርቶች፣ ሌላው የሃይማኖት አይነቶች፣ ሌላው የክርስትና ሃይማኖት፣ ሌላው የክርስትና ሃይማኖት አይነቶች እና ሌሎችም ነጥቦችን ዛሬ አብረን የምንካፈል እውቀት የምንካፈልበት ጊዜ ይሆናል። ወደ መጀመሪያው ርዕስ ልምጣና ሃይማኖት ምንድነው የሚለው አጠቃላይ ጽንሰ ሀሳቡን እንመለከታለን። እንግዲህ ሃይማኖት የሚለው አጠቃላይ ጽንሰ ሀሳቡ ሃይማኖት የሚለው እምነት፣ ትውፊት፣ እይታና የባህል ልምምድ የሰው ልጅን አንድ ላይ የሚያያዝ መንፈሳዊ መንገድ ተቋም ነው። ሌላው ሃይማኖት የሚለው የሰው ልጆችን ከመንፈሳዊነትና ከተለያዩ ሞራል እና ባህላዊ እሴቶች ጋር የማገናኘት መንገድ ነው ማለት ነው። ሌላው ሃይማኖት የሚለው ሲገለጽ በአማልክት ማመንና አማልክትን ማምለክ የሚለውን ነገር ይይዛል። ሌላው ሃይማኖት ለምን አስፈለገ የሚለው ርዕስ ጋር ሲመጣ ሃይማኖት እንግዲህ የሰው ልጆች ማዕከል ስለሆነ፣ ሁለተኛው የሰው ልጆች አፈጣጠር ማዕከል ስለሆነ፣ ሌላው በስነ ጽሁፍ በጽሁፎች በኮስሞሎጂ የመጀመሪያ ሙከራችን እና በአጽነ ዓለሙ ውስጥ ያለንበት ቦታ እንድንገነዘብ ለመጀመሪያ ጊዜ በጤና እንክብካቤ፣ በፈውስ ማመን እና የፍልስፍና መጀመሪያ ሙከራችን ስለሆነ ነው። ሌላው የሃይማኖት ክፍፍል መስፈርቶች በሶስት ይከፈላሉ። እነሱም በመስፋትና በመስፋፋት ረገድ ነው። አንደኛው የዓለም ሃይማኖት ወይም ዓለም አቀፍ ባህልና እምነት ሲሆን፣ ሁለተኛው ሀገር በቀል ሃይማኖት ከሀገሪቱ ባህልና ልምምድ ጋር የተያያዘ ሃይማኖቶችን የሚያመለክት ነው። ሶስተኛ የአዲስ ሃይማኖታዊ እንቅስቃሴዎች፣ እሱ ምንድነው? አዲስ ያደጉ ሃይማኖቶችና እምነቶችን ያመለክታል። ሌላው ስንመጣ የሃይማኖት አይነቶችን እንመለከታለን። እንግዲህ የሃይማኖት አይነቶች እዚህ ዓለም ላይ ብዙ አሉ። ግን ከብዙዎች አሁን ላይ በዓለም ላይ ማለት ታዋቂ ሆነው የሚጠቀሱ ለመነሻነት ይጠቅሳቸዋለሁ። አንደኛ የክርስትና ሃይማኖት፣ ሁለተኛ እስልምና፣ ሶስተኛ ቡድሂዝም፣ አራተኛ ሂንዱይዝም፣ አምስተኛ የቻይና ሃይማኖት፣ ስድስተኛ ሲኪዝም፣ ሰባተኛ ኢኒሚዝም፣ ጃኒዝም፣ ዘጠነኛ ባህያ፣ አስረኛ ሽንቶ፣ 12ኛ ሳንክሪቲክ ሃይማኖት ወይም የተለያዩ ጥንታዊ ሃይማኖቶች አንድ ላይ ተገናኝተው የሚፈጥሩት ሳይንክሪቲክ የሚባለው ሃይማኖት ሌሎች አንድና ሁለት የሆኑ ተጣምረው የሚፈጥሩት ሃይማኖት ስያሜ ነው። ሌላው አዲስ ሃይማኖት የሚባሉ አሉ። ሌላው ሃይማኖት የለሽ በመባል ይታወቃሉ። ዛሬ ላይ ግን ሌላው ይህን አይነቶችን ከጠቀስኩት ወደ ሌላው ሲያልፍ ዛሬ የምናየው
በሰፊው ከሃይማኖቶች አንዱ የክርስትና ሃይማኖት በሚለው ላይ እሱም የክርስትና ሃይማኖቶች እነማን ናቸው? እንግዲህ የክርስትና ሃይማኖቶች በአይነት 3 ናቸው። አንደኛው ምስራቅ ኦርቶዶክስ በሚባል ይከፈላል። ሁለተኛ ሮም ካቶሊክ፣ ሶስተኛው ፕሮቴስታንት በሚል በ3 ክርስትና ሃይማኖቶች ይከፈላሉ። ከዛ ውስጥ እንግዲህ እነዚህ የክርስትና ሃይማኖቶች ቅደም ተከተላቸው ለምሳሌ እነዚህ የክርስትና ሃይማኖቶች የተከፋፈሉበት አንደኛው በ1054 ዓመተ ምህረት በካቶሊዝም እና ኦርቶዶክስ መካከል በፓትርያርክ እና ጳጳሳት ባለመግባባት የተነሳ ሁለቱ ሃይማኖቶች ተለያይተዋል። ሁለተኛ ላይ በ1517 ላይ ካቶሊክ እና ፕሮቴስታንት ሁለቱ ሃይማኖቶች ተለያይተዋል። ስለዚህ ፕሮቴስታንት እንግዲህ የሚለው ፕሮቴስታንት ላይ በዛሬው ጊዜ አተኩራለሁ። ፕሮቴስታንት የሚለው እንግዲህ ፕሮቴስታንት የሚለው ሶስተኛው የክርስትና አይነት ነው። ከክርስትናዎች ውስጥ አንደኛው ምስራቅ ኦርቶዶክስ፣ ሁለተኛው ሮም ካቶሊክ፣ ሶስተኛው ፕሮቴስታንት ብዬ በመጀመሪያው አሳውቃችኋለሁ። እና ፕሮቴስታንት የሚለው ሶስተኛው የክርስትና አይነት ነው እና የተጀመረው በ1517 በጀርመን ሲሆን በማርቲን ሉተር ካቶሊክ ቤተክርስቲያን የካቶሊክ ቤተክርስቲያን የኃጢአት ምሕረት ለገዢዎች ጊዜያዊ የኃጢአት ቅጣትን ያስተላልፋል በሚል ርዕሶች 95 ቴክስቶችን በማሳተም ነበር ተቋሙ ያደረገው። እና በዛ ዘመን ማርቲን ሉተር እና ሌሎች አባቶች ጋር በመሆን ካቶሊክ ውስጥ ያለውን ካቶሊክ ቤተክርስቲያን አካሂዷ ያለውን ነገር ካዩ በኋላ ከመጽሐፍ ቅዱስ ጋር ከወንጌል ጋር አይስማማም በማለት ተቃውሞ አቅርቦ የወጡበት የታድሶ እንቅስቃሴ ሃይማኖት በመባል ይታወቃል ማለት ነው። ታድሶ ወይም ሪፎርሜሽን ሪሊጅን በማለት ይታወቃል። እንግዲህ 3ቱ የክርስትና ሃይማኖት ቢሆኑ እያንዳንዳቸው ወደ መሬት ሲመጡ የሚወርዱበት ወይም ፕራክቲስ የሚያደርጉበት አካሄዳቸው የተለያየ ነው። እና ዛሬ ላይ እንግዲህ የፕሮቴስታንት እምነት ወይም ፕሮቴስታንት ክርስትና የወጣበት እና እያስቀጠለ ያለው መሰረታዊ 5 ሶላዎች በመባል ይታወቃሉ። እሱም አንደኛ ሶላ ስክሪፕቸር አለው ወይም በአማርኛው መጽሐፍ ቅዱስ ብቻ የሚለው ሲሆን፣ ሁለተኛ ሶላ ፊዴ ወይም ፔንስ አለው መዳን በእምነት ብቻ ይገኛል ወይም እምነት ብቻ የሚለው ሲሆን፣ ሶስተኛ ሶላ ግራታ ኦር ግሬስ አለው። ይህ ማለት መዳን በመለኮታዊ ጸጋ ብቻ ወይም በጸጋ ብቻ የሚለው ሲሆን፣ አራተኛ ሶሊያስ ክርስቶስ ኦር ክራይስት አሎን የሚለው ትርጓሜ መዳን በክርስቶስ ብቻ ነው ወይም በክርስቶስ ብቻ የሚል የአማርኛ ትርጉም ያለው ሲሆን፣ አምስተኛውና የመጨረሻው ሶሊዶ ግሎሪያ ኦር ግሎሪ ቱ ጋድ አሎን የሚለው ሲሆን፣ የአማርኛው ትርጉም እዚህ ክብር ለእግዚአብሔር ብቻ
ምስጋና ለእግዚአብሔር ብቻ ይገባል የሚል 5 ሶላዎች 5 አቋሞች ፕሮቴስታንት ክርስትናን ከካቶሊክ በመለየት እስከ ዛሬ ድረስ ሃይማኖቱን ራሱን ያስቀጠለበት የሄደበትና እስከ ዛሬ የደረሰበት ነው። እንግዲህ እነዚህ 5ቱ ምሰሶዎች 5ቱ ሶላዎችን ለመግለጽ እሞክራለሁ። አንደኛው ሶላ ስክሪፕቸር ወይም ስክሪፕቸር አለው መጽሐፍ ቅዱስ ብቻ ባለስልጣን ወይም የበላይ ወይም መጽሐፍ ቅዱስ ብቻ በቂ ነው የሚል አቋም ሲሆን ይህ አቋም የተወሰደው በመጽሐፍ ቅዱስ ላይ ብዙ መረጃዎች አሉ እና ለአብነት መጽሐፍ ቅዱስ ለመንፈሳዊ ሰዎች በቂ እንደሆነ የሚናገረው ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 17 ላይ በዛ ቦታ ላይ እንዲህ ይላል፣ የእግዚአብሔር ሰዎች ለበጎ ስራ እንዲዘጋጁ አንደኛ ለትምህርት፣ ሁለተኛ ለተግሳጽ፣ ሶስተኛ ልብን ለማቅናት፣ አራተኛ ለጽድቅ እንደሚመክር የእግዚአብሔር ቃል ይናገራል። ስለዚህ መጽሐፍ ቅዱስ ሁሉም የያዘ ነው። ሰው ከእግዚአብሔር ጋር ለመኖር ጽድቅ ሕይወትን ለመኖር መጽሐፍ ቅዱስ በበቂ ሁኔታ የሚያስረዳና የሚመራ ስለሆነ መጽሐፍ ቅዱስ ብቻ